አንድ ባልና ሚስት ናቸው እየኖሩ እያለ አለመስማማት ተፈጠረና እሱ ጥሏት ጠፋ አረብ ሀገር ሄዶ በ9 ወራቸው ይቅርታ ጠየቃትና ተስማምተው ወደ አረብ ሀገር እንድትመጣ ብር ላከላት እሷም መጣች እዚህ ከመጣች በኋላ ደግሞ ተጣሉና ተፋቱ አደነላህ የሰጠሁሽን ብር መልሺ አለኝና መስጠት ይኖርብኛል ወይ ከሸሪዓ አንፃር እንዴት ነው እሱ አረብ ሀገር ሆኖ ነይ ብሎ አምጥቶ ብር መክፈል የሚባል ነገር ከየት የመጣ ነው እንድትመጭለት አስጭኖ አመጣ ክልክል ሰርቶ ነው ያመጣው ያለ ሙህሪም መተሽ ከሆነ ማለት ነው ያለ መህረም ማለት ያለ መህረም መተሽ ከሆነ እሺ መጣሽ ከመጣሽ በኋላ ሲያመጣ የራሱን ወጪ ያወጣው ለራሱ ጥቅም እንጂ ለሌላ አይደለም እዚህ ባደረገበት ነገ እኮ የባስ ከፈይል ይልኩ ጉርለው ይሄ ሴቶችን ማለቂያ እኮ ወይ ያመጣታል ወይ ቃማ ያወጣላታል ወይ የሆነ ነገር ይሰራል ከዛም በኋላ ይስጣል አምጪ መክፈል ስለማትችልሽ እንድትለው ማለት ነው አንገት ማስኩምበሻ ወይም ማነቂያ ገመድ ማነቆ ማለት ነው የለም ለራሱ ጥቅም ባደረገው ነገር ተጠያቂ አይደለችም እሱ ለራሱ ጥቅም ባደረገው والله اعلم السلام عليكم ورحمه الله وبركاته መጨረሻና 12ኛው ጥያቄ አንድ ወገናችን ሞተና እሱ በህይወት ዘመኑ ሽርክ አይሰራም ነገር ግን ሶላት አንዳንዴ ይሰግዳል አንዳንዴ አይሰግድም እና ሙሐረማት ነገር ይሰራል ጫትና ኸምር ይጠቀም ነበር እና ለዚህ ሰው ተረሁም ማድረግ ይቻላል ወይ ካልነስ ሐራምነቱ ምን ያክል ነው ማለቴ እንደተለመደ ተደርጎ አላህ ይማረው ጀነት ያስገባው ይባላልና አይባልም አይው ሶላት አይሰግድም አንዳንድ ጊዜ ካፊር ነው ሽርክ አይሰራም ሽርክ ለመስራቱ አያተርፈው ሶላት አንዳንድ ጊዜ ይሰግዳል አንዳንድ ጊዜ አይሰግድም ካፊር ነው ሁሉ ጊዜ አይሰግድም ካፊር ነው አንዳንድ ጊዜም አይሰግድም ካፊር ነው ረሂመሁላህ አይባልም ለካፊር ደግሞ መጠየቅ ደግሞ ክልክል ነው ረህማ ተረሁም ማድረግ ክልክል ነው ባረከላሁ ፊክ ጫት መቃሙ አያከፍረው ጫት ስለቃመ አይደለም የሚከፍረው ጫት ሀጃ ያወጣል ካለ ጫት እየቃመ ሽርክ የሚሰራ ከሆነ አዎ ጫቱን መቃሙ ግን ሽርክ ነው ሆነ ነገር ጋር ካያያዘ ስለ ጫቱ ጉዳይ ሳይሆን ጫቱ ራሱን ይቻላል ጫቱ ራሱ ሙሽሪክ አድርገው ካፊር ያስብላል ጫቱን ኩፍር ከሰራበት ጫቱን ቢድዓ እየሰራበት ከሆነ ጫት ራሱ በመስመሩ ልክ ሀጃ ያወጣል ካለ የኮን ካፊር ነው ወይ ደግሞ የኩፍር መንደርደሪያ ስራ እየሰራ እንጂ በጫቱ በራሱ ብቻውን ሆነ ነገር ውስጥ አንከተው ጫሪቅም ነበረ እንደዚህ ነበር አይባልም ተረሁም ብታደርጉለት ማለት ነው ነገር ግን ሶላት ሽርክ አይሰራም በሰየው ሶላት አይሰግድም አንዳንድ ጊዜ አይሰግድም አንዳንድ ጊዜ ቢሰግድም አንዳንድ ጊዜ ባይሰግድ ያው ሁሉ ጊዜ ከማይሰግደው ጋር አንድ ነው የምናየው ዑለሞቹ ሁለት ነው የሚከፈሉት ሶላት የሚሰግድ ይከፍራል ሶላት የማይሰግድ ሰው ይከፍራል ወይስ አይከፍርም ያሉ አሉ ይከፍራል ያሉ ራጂሁ ይከፍራል ያሉት ናቸው እንደገና ሲተው ደግሞ አልፎ የሚሰግድ ላይሳ እዚህ ላይ እንደገና እነዚህኞቹ ደግሞ ሁለት ይከፈላሉ አልፎ የሚሰግድ ከሆነ አይከፍርም ይላሉ እነ ኢብኑ ዑተይሚን ከሸይኹ ልዛም ቀውል አለ ብለው ይሄንን ይላሉ እነ ኢብኑ ባዝ የለም ይከፍራሉ አንዳንድ ጊዜ ቢተው ሸኻችንም እንደዛ ነው ማለት አልፎ የሚሰግድም ሰው ያው ጭራሽ እንደማይሰግደው ካፊር ነው እስከ ተወድረስ በቃ ይከፍራል ይሄ ነው ራጅም ነው ምን ሐይቱ ደሊል በጣም ጠንካራ ነው ማስረጃው ጠንከር ያለ አንተራ ከሶላተ ሙተዓሚደን ፈቀድ ከልፈራ ይተባል ሶላት የተወለ